ይሄው የለካው ነው ታያላችሁ። ይሄው 78 ነው። 672 ሆኖ ነበር። ሐኪሙ ራሱ ምን አለኝ፣ እንዴት ነው ያልጣለ? ቀጥታ ከተሞች እንዳትዞር ገብተክ እንትን አረፍ በላለኝ። አሁን ታያላችሁ 78 ነው። ከ70 እስከ 84 ነው ፋስቲንግ። ሐኪሙ እጀ ስመረምር ውጤቱን አየ። የበፊቱ ሄዋንሲ 14 ነበር። ውጤቱን ሲያይ 5.1 ሲሆን አንተ ልጅ ባስማት ነው እንደዛ ያደረክ ብሎ ጠየቀኝ ሐኪሙ። ስሜ ከድር ሁሴን ይባላል። ከቦረና ዞን ከሜጋ ከተማ ነው የመጣሁት። በፊት የስኳር ህመምተኛ ነበርኩ። ሄዋንሲ 3 ወር ክምችቴ 14 ነበር። ፋስቲንግ 333 ነበር። የመጨረሻ ሄዋንሲ 14 ስለሆነ ቀጥታ ወደ መርፌ መግባት አለብኝ አለ። መርፌውን ሳልወጋ ወደዚህ መጣሁት። 3 ወር መድኃኒቱን ጨርሼ በ3 ወር ውስጥ ሄዋንሲ 5.1 ነው። ፋስቲንግ ከ70 እስከ 84 ነው። አሁን በፊት እስከ 670 ሁሉ ደርሼ ነበር። ኪሎዬ 84 ነበር በዛኛ። አሁን 73 ነው። ቦርጬ እንትን ነው የሚያክለው፣ ትልቅ ነው ቦርጬ። ምገርም ፎቶ አለ፣ ያው ፎቶ አለኝ። በቃ እርግጠኛ ሆኜ 100% ያድናል ይሄንን መድኃኒት እርግጠኛ ሆኜ የምናገረው። እናቴ በስኳር ህመም ነው ያጣ ነው። ይሄንን በሽታ አስከፍነተው ከኔ ባሰ ሰው የሚያውቅ ሰው የለም። በእናቴ ላይ ነው ያየሁት። መቃንኪ ከድር ሁሴን ጀደማ ከነን ዱፌ ፊ ጉዲን ቦረና መጋል ቤገራ ዱፌ አንን ዱራኒ ዱኩብሰታ ሶካሪ ቱሪ የሮ ጀልቀባቲፍ ሶካሪን ኪያ ሄዋንሲ ኪያ ኩዳና ፉር ቱሪ ዶክተሮቺ ሊመና ኬንና ነው ሊሜካኒ ፉዳኔ ተቋሚ ከና አቶ መስፊን ዘው ሜዲኬሽን አስዱፌ ዘው ሜዲኬሽን አንዱፌ ቆርሶራ ፉዳን እጂ ሰዲ ኬሰቲ ሄዋንሲንኪ ሻንቱ ቀቶክ ቱሬ ፋስቲንግን ከገነማኪ ይኩኖ ነገር ታኒ አሞ 78 ማጋ ሰዴታሚ አፉሪቲ ጋራ ዱባይቹ ፋስቲንግን ገነም ጋሩ ዱራኒ ዲባ ፉሪፊ ዲዳሚ ሰዲሮ ጀልቀባ ፉራት ታርኪ ሶንቆፋኒ ዲብ ጃፊ 70 ለማለት አይ ቱሬ ዲብ ሰዲፍ ሶዶም ሰዲ ታይ ቱሬ ጋሩ ዋን ካይሰን አጃይቦ ጉጃ አፉ ኬሳት ዲባፍ ሰዴና ዱፍ ቆስካን ፍረዲ ከናፉዩ ዱኩባ መሰኒ ጀዳ ኮታ ያለማ ሰኒ ጀዳ ገለቶማ እሺ ገለቶማ ትልን